መለኪያችንን ሴንቲሜትር እናደርገውና ዊድዙን 100 ሴንቲሜትር ሃይቱን ደግሞ 30 ሴንቲሜትር እናደርገዋለን። ኦሪየንቴሽኑን ደግሞ ላንድስኬፕ እናደርገዋለን። ሪዞሉሽኑን 300 ካደረግነው በኋላ ክሬት የሚለውን እነካለን። በሰጠነው ስፋትና ቁመት መሰረት አዲስ ነጭ ካንቫስ ፈጥሮልናል። አሁን እዚህ ጋር በመሄድ ሬክታንግል ቱልን እነካና የካንቫሳችንን ኮርነር ላይ ሌፍት ክሊክ ይዘን ሳንለቅ በመጎተት ሙሉ ካንቫሱን ከሸፈንን በኋላ ስንለቀው ቦታውን በቀለም ይሞላዋል። ለእናንተ የመጣላችሁ ቀለም ከኔ የተለየ ቢሆንም ችግር የለውም። የሬክታንግሉ ሌየር ላይ እንዳለን ከታች እዚህ ጋር ኤፌክስ የሚለውን እነካና ከሚመጡ ምርጫዎች መሃል ግሬዲየንት ኦቨርሌይ የሚለውን እንመርጣለን። ከዛም ይህን ሳጥን ሲመጣልን ግሬዲየንት ከሚለው አጠገብ ያለውን ቦክስ ስንነካ ግሬዲየንት ኤዲተር የሚል ሌላ ሳጥን ይከፈታል። በግራ በኩል ያለችውን 4 ማዕዘን እነካና ከለር የሚለውን በመንካት ጠቆር ያለ ብርቱካናማ ቀለም እንመርጣለን። በቀኝ በኩል ያለውን 4 ማዕዘን ነክተን ደግሞ ቀለሙን ወደ ቢጫ እንለውጠዋለን። እንደምታዩት ከብርቱካናማ ወደ ቢጫ የሚሄድ ቀለም ፈጥረናል። አሁን ሁለቱንም ሳጥኖች ኦኬ ብለን እናጠፋቸዋለን። በመቀጠል የሬክታንግል ሌየራችንን ቁልፉን በመንካት እንቆልፈዋለን። መቆለፋችን ጥቅሙ ከላዩ ላይ ሌላ ነገሮችን ስናስቀምጥ ተሳስተን ሬክታንግሉን እንዳናንቀሳቀሰው ነው። እዚህ ጋር የመደመር ምልክቷን በመንካት አዲስ ቱል ከነካም በኋላ ኪቦርዳችን ላይ ኮንትሮልን ይዘን ሳንለቅ የሬክታንግሉን ኮርነር ላይ ሌፍት ክሊክ ይዘን እናም ሌፍት ክሊኩን ሳንለቅ ወደ ጎን ጎተት በማድረግ አግድም ቅርጽ እንፈጥራለን። እንደጨረስን ኤፌክስ እንነካና የምንፈልገው ቦታ ላይ ካስቀመጥነው በኋላ ኤፌክስ እንነካና ከምርጫዎቹ መሃል ስትሮክ የሚለውን እንመርጣለን። ከዛም የስትሮኩንም ቀለም ቢጫ እናደርገዋለን። ሳይዙን ደግሞ 21 እናደርገዋለን። ስንጨርስም እንቆልፈዋለን። በመቀጠል አዲስ ሌየሩን ፈጥርና ደግሞ የጥብሱን ፎቶ ወደ ፎቶሾፓችን እንከታለን። ይህንንም ቅድም ለበየአይነቱ እንዳደረግነው ራስተራይዝ አድርገን አላስፈላጊ ፎቶዎቹን ክፍል በማጂክ ቱል አጥፍተን ምቹ የሆነ ቦታ ላይ እናስቀምጠውና ሌየሩን እንቆልፈዋለን። በዚህ መልክ ባነራችንን ሰርተን ጨርሰናል ማለት ነው። ታትሞ ሲለቀቅ ይህንን ይመስላል። ለገጻችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ።